ማሬ የቤት ዋጋ እየጨመረ ነው። የያዝነው የገንዘብ አቅም ደግሞ የተዳከመ ነው። አሁን ቤት ካልገዛን በኋላ መግዛት የምንችል ይመስላል? አሁን በዚህ ሰዓት ዋጋ እንደዚህ እየናረ እንዴ ደግሞ የትኛው አልሚ ነውስ የሚታመነው? ውሎቹስ እንዴ በዛ ላይ ደግሞ በየቦታው ያለው የዋጋ ልዩነትስ ህጋዊነቱስ ብዙ ጥያቄ እኮ ነው ያለው። እኔ እንደዚህ ለፍተን ያጠራቀምነውን ጥሪታችንን ዝም ብለን መሬት ላይ መጣል የለብንም። ይህን ሁሉ አደጋ ብቻችሁን መጋፈጥ የለባችሁም። ሊንክ ፈርስት ትሬዲንግ እርሶን ከአደጋ ለመጠበቅ ከደጆ ደርሷል። በመጀመሪያ ያሰቡትን የቤት አይነትና የገንዘብ መጠኑን ይንገሩ። እኛ ደግሞ መረጃውን አደራጅተን ለሁሉም ሪል ስቴቶች በኢሜይልና በስልክ እናሰራጫለን። ይህም አልሚዎች እርሶን ለማግኘት ዝቅተኛ ዋጋ ይዘው እንዲወዳደሩ ያደርጋቸዋል። በመጨረሻም የተሻለ ዋጋ ያቀረቡትን የቤት አልሚዎች በመምረጥ እንዲሁም የንግድና የግንባታ ፈቃዳቸውን፣ የቀድሞ የግንባታ የማስረከብ ታሪካቸውን እናም ደግሞ ለገዢዎቻቸው የሚያቀርቡትን የውል ሰነዶች ማረጋገጫ የመንግስት ተቋማት ጋር በመሄድ እናረጋግጣለን። በመጨረሻም የተሻለ ዋጋ ያቀረቡትን የቤት አልሚዎች እንመርጣለን። ይሄ ማለት እኮ እኛ ሳንዞር ሪል ስቴቶቹ ራሳቸው ወደኛ መጡ ማለት እኮ ነው። በዛ ላይ ደግሞ በውድድር የቀነሰ ዋጋ ህጋዊ ሰነድ ያለው ቤት አገኘን ማለት ነው። አዎ በሚገባ። ሌላም ትልቅ የምስራች አለ። በቢሮአችን ልክ እንደርሱ ቤት በእኛ በኩል ለመግዛት ፍላጎት ያላቸው ሰዎች ሲመጡ የእርሱንና የሌሎችን ደንበኞች ፍላጎት አንድ ላይ በቡድን በማድረግ ለቤት አልሚዎች እንልካለን። የቤት አልሚዎችም ደግሞ ከብዛት ለመጠቀም ለእርሱ ትልቅ የዋጋ ቅናሽ ያደርግሎታል። ይሄ ደግሞ በቡድን የሚገኝን የዋጋ ጥቅም ያስገኙታል ማለት ነው። በነገራችን ላይ ዲያስፖራ እህት ነበረችኝ። ቤት የመግዛት እቅድ ስላላት እሷንስ እንዴት ነው የምታስተናግዷት? በሚገባ። ዲያስፖራዎችም ከየትኛውም የዓለም አቀፍ ክፍል ሆነው በስልክ ደውለው ፍላጎታቸውንና በጀታቸውን ይነግሩናል። እኛም ደግሞ ለቤት አልሚዎች እንዳሁኑ በማጫረትና ሰነዳቸውን በመፈተሽ ያለምንም ስጋት በስለ ያለቀ ቤት እንዲገዙ እድሉን እናመቻችላቸዋለን። አሁን የተላኩልንን ሰነዶች እናጣራለን። ባደረግነው ምዘና መሰረት ትረስት ሪል ስቴት አሸንፏል። ሊንክ ፎርስ በአብሮነት መበርታት